አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የተወደዳችሁ ውድ ሀገር ልጆች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ሳንድዊች ሻወርማ እና ቺክን ባርቢኪው እሰራለሁ ማለት ነው። ስቲክ ማለት ነው። እዚህ እንደምታዩት ድንች አለኝ። እዚህ ነጭ ሽንኩርት፣ እዚህ ዝንጅብል አለኝ። እዚህ ደግሞ ቱርቱላ አለኝ። እንደምትመለከቱት ቱርቱላ አለኝ። እዚህ ቅመሞች አሉኝ። ቁንዶ በርበሬ፣ ፍልፍል አስወድ፣ ሰባ ባህራት፣ ፓፕሪካ ማይፋጀውና ፓፕሪካ ትንሽ የሚያቃጥለው ሆኖ ጨው ያለው ማለት ነው። እዚህ ደግሞ ከሙን አለኝ። እዚህ ኩዝብራ፣ እዚህ ጨው አለኝ። እዚህ ዘይት አለኝ። እዚህ ደግሞ ሎሚ የጨመኩት ሎሚ አለኝ። እዚህ ደግሞ ዶሮ አለኝ። ስቲክና ሳንድዊች ሻወርማ ነው የምንሰራው ማለት ነው። ውዶችዬ እዚህ ድንች ልጫለሁኝ። ቀለል ለማድረግ ኮተት እንዳይበዛ ድንቹን ልጬ መጥቻለሁ። ነጭ ሽንኩርትና ዝንጅብሉንም ልጫለሁ። አሁን ፈቀፍቃለሁ። በቅድሚያ ድንቹን የስቲኩን ድንች እንጥዳለን ማለት ነው። አሁን እዚህ ውሃ እንጥቻለሁ። ለስቲኩ አንድ ሁለት ድንች እንጥዳለን። ይሄ ለሴቷ ልጅ ነው። ለወንዱ ላይ ደግሞ ሻወርማ ነው የምሰራው። ሳንድዊች ሻወርማ ያው ታውቃላችሁ፣ ልጆች ሲያድጉ ምግባቸውን በራሳቸው ምርጫ ይሆናል ማለት ነው። አሁን ነጭ ሽንኩርቴና ዝንጅብሌን ፈቅፍቄ መለሳለሁ። እሺ ውዶችዬ ዶሮዬን በዚህ መልኩ ሰንጥቄዋለሁኝ፣ በውጭም በውስጥም እንደምትመለከቱት። እዚህ ደግሞ ነጭ ሽንኩርቴና ዝንጅብሌን ፈጭቼ ጨርሻለሁ። አሁን ወደ ብረት ድስት እመጣለሁ። ቅድሚያ ዘይት እናረጋለን፣ ትንሽ ሳይበዛ። ከዛ አሲር ላይሞን፣ ከዛ ዝንጅብል እና ነጭ ሽንኩርት የተፈጨ አንድ ማንኪያ ማለት ነው። ያው ስላልሞላ እኔ ትንሽ እጨምራለሁ። ከዛ ቅድም ያሳየኋችሁን ባህራት ወይም ቅመሞች ከዛ እነሱን ሚክስ እናረጋለን ማለት ነው። መጀመሪያ ሚክስ እናረጋለን። ሚክስ ካረግን በኋላ ነው የምንጨምረው ዶሮውን ማለት ነው። አሁን እንደዚህ ሚክስ አድርጌዋለሁኝ። አሁን ዶሮውን ጨምርና በእጄ አሸዋለሁ ማለት ነው። እንዲወስድ ጣዕሙን እንትኑን የቅመሙን እና የዝንጅብሉን የነጭ ሽንኩርቱን እንዲወስድ እንደዚህ አድርጌ በደንብ አድርጌ አሸዋለሁ ማለት ነው። ምን ሰነጣጥቀው እንደዚህ በውስጡ እንዲገባ ነው ተትቤላው ማለት ነው። አሁን እንዲጃይን እሸቅላለሁ ማለት ነው በዚህ መልኩ። እዚህ ደግሞ ድንች እየበሰለ ነው የስቲኩ። እስከዛው ደግሞ የስቲኩን ዶሮ ደግሞ እንሰራለን ማለት ነው። እሺ ውዶች ለቺክን ባርቢኪው የሚያስፈልገን 3 ባርቢኪው ሳይበዛ፣ ትንሽ ከቸብ ሳይበዛ፣ አንድ ማንኪያ ያህል ማስተርድ ትንሽ። ከዛ ለሻወርማ የተጠቀምናቸውን ባህራት እናረጋለን። እዚህ ባህራት አታብዙ ለባርቢኪው። ከዛ አሲር ላይሞን፣ እዚህ ደግሞ ነጭ ሽንኩርትና ዝንጅብል ትንሽ ሳይበዛ፣ ከዛ ትንሽዬ ዘይት ያርገን ይሄንም ሚክስ እናረጋዋለን ማለት ነው። ያው የምቆራርጠው ለእናንተ እንዳይረዝም ቪዲዮ ለእኔም እንዳይረዝም በኋላ እንዳያስቸግረኝ ኤዲት ለማድረግ ለዛ ነው። እሺ ከዛ ዶሮአችንን በዚህ መልኩ ስለሰረጠቅ ነው እሱንም እንጨምረዋለን። ልክ እንደ ሻወርማ ሆኖ ግን ይሄ ባርቢኪው ሶስና ከቸብ አለው ማለት ነው። አሁን ይሄ በፎረን ውስጥ ነው የሚገባው። እሱንም አሳያችኋለሁ። እሺ ወዶች አሁን ቫይረስ በጋዝ ሲራ አዘጋጅቻለሁ ማለት ነው። እዛ ዶሮአችንን እንደዚህ እናደርጋለን። እዛ ፎረን ውስጥ እንዶለዋለን ማለት ነው። ያው ሸዊ እንዲል ማለት ነው። ልክ እንደ ምግብ ቤቱ እንደ ጣዕም እንዲሰጣት ማለት ነው። ያው እነሱ ትምህርት ቤት ሲመጡ ሩዝና ኢዳም መብላት ስለማይፈልጉ የኔ ልጆች ለዛ ነው። እሺ ልጅ አሁን ኦቭን ውስጥ ይወልኩት እንደዚህ ቀስ ብሎ ይበስላል። እዚህ ደግሞ ሻወርማችንን እናያለን። ያሱት እየበሰለ ነው። ኢንሻአላህ ተባረካላህ። አሁን ድንቻችንን እንጠብሳለን ማለት ነው። እሺ ወዶችዬ እዚህ ዘይት ለኩሼ ዘይት የግሏን
ለሻወርማው በዚህ መልኩ ነው የቆረጥኩት። ሻወርማው ጋር መጠቀልለው አብሬ ማለት ነው። መከለል ማድረግ ትችላላችሁ። እኛ ግን መከለል አይወዱም ልጆቻችን፣ መከለል አናረግም። እናንተ መከለል ከወደዱ መከለል አድርጉ ማለት ነው። እሺ ወዶች ዶሮዋችን በዚህ መልኩ በስሏል። እዚህ ሳህን ላይ እናረጋዋለን። ይብረድና እንቆራርጠዋለን። እሺ ወዶች ድንቼ በዚህ መልኩ በስሏል። አሁን እናወጣዋለን። ይሄ ሻወርማ ስለሆነ በጣም እስከሚቀላ አንጠብቅም፣ እናወጣዋለን ማለት ነው። በዚህ መልኩ እሺ ወዶች እዚህ ለሶስ ለሻወርማው ዘባዲ አለኝ። እዚህ ማይኔዝ አለኝ። እዚህ ደግሞ ከቸብ አለኝ። እዚህ ደግሞ ነጭ ሽንኩርት አለኝ። እዚህ ደግሞ አሲር ላይሞን አለኝ። እሺ ወዶች አሁን ዘባዲ አደርጋለሁ የምፈልገውን ያህል። ይሄ ይበቃኛል ዘባዲ። ከቸብ እናደርጋለን። ሁሉንም በአንድ ላይ ነው የምንመታው ማለት ነው። እዛ ደግሞ ማይኔዝ እናደርጋለን። አሁን በደንብ አድርገን እንመታዋለን ማለት ነው። እሺ ወዶችዬ አሁን ትንሽዬ ጨው ሳይበዛ ዶሮው ላይ እና ድንቹ ላይ ጨው ስላለ ፍልፍል አስወድ ሳይበዛ ከዛ ሁሉንም በአንድ ላይ ሚክስ እናደርገዋለን ማለት ነው። በጣም ነው የሚጣፍጠው ይሄ አሰራር። ሁሌ ነው የምሰራላችሁ። ከውጭ ብዙም አይመጣም። ልጆቹ ሻወርማ ካሉ ሴትዮዋ ያላ ስሪ ነው የምትለው ማለት ነው። ከውጭ የበለጠ ነው ያስንቃል ትላለች ሻወርማሽ። ስለዚህ ሰርታችሁ ብሉ ማለት ነው። አሁን ጠቃልላለን። እሺ ወዶችዬ አሁን ዶሮአችንን በዚህ መልኩ እንፈትተዋለን ማለት ነው። መክተፍን ትችላላችሁ፣ ግን እንደዚህ ትፈረፍሩታላችሁ። ካለበሳችሁ ግላብስ እንደዚህ አድርጋችሁ ትፈታላችሁ ማለት ነው። ትፈረፍሩታላችሁ ወይም በቢላዋ መቆራረጥ ትችላላችሁ። እሺ ወዶችዬ እዚህ ቶርቶላ ላይ እናርጋለሁ። እዚህ ድንቹም ዶሮውም ሶሱም አለ። መጀመሪያ ሶሱን እንደዚህ እንቀባለን። እንደዚህ ከቀባን በኋላ እዛ ድንቹን እናደርጋለን ማለት ነው። እኛ መከለል ልጆቼ ሰዎች አይወዱም መከለል ማለት ነው። መከለል አላደርግም። እናንተ ልጆቻችሁ ሰዎቻችሁ የሚወዱ ከሆነ መከለል ማድረጋችሁ እንዳትረሱ። በጣም ይጣፍጣል። መከለል ሲኖረው በደንብ ይጣፍጣል ማለት ነው። እና በዚህ መልኩ ነው ያው ለመጠቅለል ስለማይመቸኝ እስቲ ከታያችሁ እንደዚህ አድርገን ነው የምንጠቀልለው። ሁሉንም በዚህ መልኩ ጠቅልሌ እመለሳለሁ። እሺ ወዶቼ በዚህ መልኩ ጨርሻለሁ። ሰንዱች ሻወርማውን ጠቅልሌ እዚህ ቶስተር አለኝ። በዚህ አሞቃለሁ ማለት ነው። እንደምትመለከቱት እንደዚህ አድርጌ ገጥመዋለሁ ማለት ነው። ውዶቼ በዚህ መልኩ ድንቹ አልቋን በስሎ የልጅቲቱ እዚህ ሳህን አዘጋጅቻለሁ የምዳምጥበት። እዚህ እንደምታዩኝ ወተትና ኩኪንግ ክሬም አለኝ። እዚህ ቅቤ አለኝ። እዚህ ፍልፍል አስወድና ጨው። እዚህ ደግሞ ጦስኝ ወይም ረጋ ነው። እሺ ውዶቼ በዚህ መልኩ እንዲያምጣለሁ። ያው ሳህን እየተንቀሳቀሰ ስላልተመቸኝ ነው ስዲያምጥ ያላሳየኋችሁ። አሁን ያሞቅነውን ወተትና ኩኪንግ ክሬም እንጨምረዋለን። ሁሉንም አንጨምረውም በየተራ ነው። እዛ ደግሞ ቅቤያችንን ሳይበዛ ፍልፍል አስወድ ወይም ቁንዶ በርበሬ እና ጨው። ሹዶቼ በዚህ መልኩ እንትን ካልኩ በኋላ ጦስኝን መጨረሻ አረጋለሁኝ። ወተቱና ቁንዶ በርበሬውና ጭራጫውን አይታችኋል፣ ቅቤውን አይታችኋል። አሁን በመጨረሻ ጦስኝን አረጋለሁ። አሁን ወደ ሳህን ማቅረብ ነው የምንሄደው። እሺ ሹዶቼ በዚህ መልኩ ሻወርማችን አልቋን። በዚህ መልኩ ቆራርጫዋለሁ። ሳህን አዘጋጅቻለሁ ለድንቹ። ዶሮውንም በዚህ መልኩ ቆርጫዋለሁኝ እንደምትመለከቱት። አዛ ድንቹን እንደዚህ በጎን አደርጋለሁ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እዛ ድንቹን እንደዚህ ካረግነ በኋላ እዛ ቺክናችንን ከላይቱ ላይ እናደርጋለን ማለት ነው። በዚህ መልኩ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ አበረታቱ። እሺ ውዶችዬ በዚህ መልኩ እንግዲህ ሰላጣ እያረኩ ነው። እዚህ ኪያርና ቲማቲም እሷ እንደዚህ ነው የምትወደው። እዚህ ሻወርማችን አልቋን። በዚህ መልኩ ምግባችን አልቋን። ከወደዳችሁት ላይክ እና ሰብስክራይብ ሼር ማድረጋችሁን እንዳትረሱ። እወዳችኋለሁ። ሰንዱች ሻወርማችን ሁሉ ምግባችን አልቋን።
እንደምትመለከቱት ሰርታችሁ ብሉ፣ ተወዱታላችሁ። በጣም የሚጣፍጥ ቆንጆ ነው። ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ።